is a team capable of coming back in Europe in a couple of years and with a home tournament at the next World Cup, Alan. The core of this team will still be there then. Yeah, treat as if you can. Many of these players. ሰላም የኢትዮ ሬድ ደርቢ ቤተሰቦች፣ ይህ አዲሱ ቻናላችን ነው። ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። ትናንትናው ዕለት እንግዲህ በጉጉት ሲጠበቅ የነበረው የፊፋ 2026 የዓለም ዋንጫ ፍጻሜውን አግኝቷል። ከጨዋታ በፊት ምን ይጠበቅ ነበረ፣ ጨዋታ ላይ ምን ወሳኝ ሁነቶች ተፈጠሩ የሚሉትን ባጭሩ አስቃኛችኋለሁ። አብራችሁ ይቆዩ። በመጀመሪያ እንግዲህ ጨዋታውን ኦቨርኦል ሲታይ ብዙዎቹ እንዳሉት ስፔን በተወሰነ መልኩ የማሸነፍ ግምት የተሰጣት ሀገር ነበረች። ይህም እንዲሁ ዝም ብሎ የተነሳ ግምት ሳይሆን ከዚህ በፊት የመጣችበትን መንገድ ኳስ በኃይለኛው ተቆጣጥሮ የሚያዝ እንዲሁም ደግሞ የተገኙትን አጋጣሚዎች ወደ ጎል በመቀየር ከዚህም በዘለለ እስካሁን በመጣችበት መንገድ አንድ ግብ ብቻ ማስተናገዷ ለዚህ ጨዋታ በተወሰነ መልኩ ታሸንፋለች ተብላ የተገመተች ሀገር ነበረች። እንዲሁም የአርጀንቲና ብሔራዊ ቡድን በአንጻሩ ምንም ጎሎችን ቢያስተናግድም እንዲሁ እነሱም የማስቆጠር አቅማቸው በጣም ሃይ የመሆኑና እስከ መጨረሻው ድረስ የአልሸነፍም ባይነት መንፈስ ይዘው የሚጫወቱበት መንገድ እንዲሁም ደግሞ የተለያዩ ልምድ ያላቸው ተጫዋቾችን ከመያዛቸው አንጻር ሊዮኔል ሜሲን ጨምሮ ጨዋታውን በሆነ አጋጣሚ ገላ ልታሸንፍ ትችላለች የሚሉ ግምቶችም በሌላ በኩል ነበሩ። ወደ ጨዋታው ስንመጣ ሜዳ ላይ ምን ተፈጠረ የሚለውን በምናይበት ጊዜ በአብዛኛው ሁኔታ ከኤክስፔክቴሽን ውጭ የሆኑ ነገሮች ተፈጥረዋል። ለምሳሌ ጨዋታው ኦልሞስት ተመጣጣኝ አይነት የሆነ ጨዋታ አይነት ግምት ነበር ያለው። ነገር ግን ጨዋታውን እንዲሁ ስናየው ፍጹም የስፔን የበላይነት የታየበት በፖዚሽንም በሙከራም በብዙ ነገሮች የስፔን ብሔራዊ ቡድን የተሻለበት ጨዋታ ነው ያየነው። የአርጀንቲና ብሔራዊ ቡድን እንግዲህ ምንም አይነት ኢላማውን የጠበቀ ሙከራ ሳያደርግ ነው ከሜዳ ለመውጣት የተገደደው። ይህም እንግዲህ የስፔኖች የቦልን በጣም ኮንትሮል አድርጎ የሚጫወት ቴክኒክ ምንም አይነት ኳስ ለአርጀንቲናዎች እየፈቀዱ አልነበረም። ከዚህ በዘለለ ደግሞ ወደ ጎል በተደጋጋሚ ሙከራዎችን ሲያደርጉ ነበረ። ተመጣጣኝ የሆነ ጨዋታ ቢጠበቅም ነገር ግን ስፔኖች በተወሰነ መንገድ አይለው የተገኙበት ጨዋታ ነው የተመለከትነው። እንግዲህ ጨዋታው እስከ መጨረሻዋ ደቂቃ ድረስ ምንም ግብ ሳይቆጠር ወደ ጭማሪ ነበር መሄድ የቻለው። በዚህ ጨዋታ የጨዋታው ምናልባትም ጌም ቼንጀር የነበረ አንድ ቀይ ካርድ ነበረ። ኢንዞ ፈርናንዴዝ በቀይ ካርድ ወጥቷል። ምናልባት ይሄ ቀዩ የበለጠ አርጀንቲናዎችን ጫና ውስጥ እንዲገቡ አድርጓል። ነገር ግን ይሄ ቀይ ካርድ ከመመዘዙ በፊትም ስፔኖች ፍጹም የበላይ ነበሩ እንጂ ቀይ ካርዱ ከታየ በኋላ ነው ስፔኖች ወደ ጨዋታው የተመለሱና ሞር ኳሶቹን ኮንትሮል አድርገው የአርጀንቲናን የግብ ክልል ሲጎበኙ የነበረው ለማለት አያስችልም። ስለዚህ ከዚህ ቀይ ካርድ በፊትም ስፔኖች በደንብ እየተጫወቱ ነበረ፣ በደንብ እያጠቁ ነበረ። ነገር ግን በእንቅርት ላይ ጆሮ ገድፍ እንዲሉ ኢንዞ ፈርናንዴዝ በሁለት ቢጫ ካርድ በቀይ መውጣቱ የበለጠ አርጀንቲናን ጫና ውስጥ ከቶ ነበረ። በዚህ ምክንያት እንግዲህ ጨዋታው ወደ 30 ደቂቃ ተጨማሪ ካመራ በኋላ ወደ መጨረሻው አካባቢ ፌራን ቶሬስ እንግዲህ ግብ አስቆጥሯል ማለት ነው። በዚህም ስፔኖች 1-0 መምራት ጀምረዋል። ከዚህ በኋላ እንግዲህ አርጀንቲናዎች በፊት ሙሉ ሆነው እየተጫወቱ ባሉበት ሰዓት እንኳን ምንም አይነት የተሻለ የሚባል ሙከራ አላረጉም ነበር። ይሄ ግብ ሲቆጠር የበለጠ የማሸነፍ እንትኑ ወደ ስፔኖች የመጣ ይመስል ነበረ እስከ መጨረሻዋ ደቂቃ ድረስ። ይሄም እንግዲህ ሆኖ ይሄንንም አስጠብቀው በ1-0 በሆነው ወደ ፔናልቲ ሳያመሩ ምናልባት ወደ ፔናልቲ ካመሩ አርጀንቲና ከዚህ በፊት ባላቸው ኤክስፒሪየንስ በበረኛቸው ጥንካሬ እንዲሁም በጣም ልምድ ያላቸው ስብስብ ላይ ከመሆኑ የተነሳ ወደ ፔናልቲ ካመሩ ይሄንን ጨዋታ አሸንፈው ይወጣሉ የሚሉ ጨዋታው እየተካሄደ በነበረበት ሰዓት ብዙ አይነት ግምቶች ነበሩ። ለዚህም የተከላካይ መስመራቸውን በማጠንከር ጨዋታውን 0-0 ወይም ደግሞ በአቻ ለመጨረስና
በመጨረሻም ወደ ፔናልቲ ሄዶ ፔናልቲ ላይ እሱን አሸንፈው ጨዋታውን ለማሸነፍ አቅደውና አስበው ነበረ። ይሄ ግን እንግዲህ መሆን አልቻለም። ስፔኖች አስቀድመው ይሄ ነገር ከመፈጠሩ በፊት ወደ ሌላ ጣጣ ወደ ሌላ ጭንቅ ከመሄዳቸው በፊት ጨዋታውን አስቀድመው መግደል ፈልገው ነበረ። በዚህ ምክንያት እንግዲህ በፌራን ቶሬስ አማካኝነት ግብ አስቆጥረው ይሄንን በማስጠበቅ እስከ መጨረሻው ድረስ ተፋልመው የሊዮኔል ሜሲን አርጀንቲና 1-0 በማሸነፍ የዓለም ዋንጫን አሸናፊ ሆኗል ማለት ነው። በዚህ ጨዋታ እንግዲህ ጨዋታው ከተጠናቀቀ በኋላ በጣም የሚያሳዝኑ አንዳንድ ፊቶች ስንመለከት ነበረ። ሊዮኔል ሜሲ እንግዲህ በእንባ ነበረ ሜዳውን የተሰናበተው። በጣም ስሜታዊ ነበረ። እንባ በጣም ሲወርደው እያየን ነበረ። የዓለም ዋንጫን ከ4 ዓመት በፊት አንስተዋል። 8 ጊዜ ባላንዶር አሸናፊ ነው። ሊዮኔል ሜሲ የሚችለውን ሁሉ ለብሔራዊ ቡድኑ በደንብ ሰጥቶ ተጫውቷል። ሊዮኔል ሜሲ ኖርማሊ ቀረበት የሚባል አይነት ያለን አይመስለኝም። ያለውን የተሻለውን ሁሉ በዚህ የዓለም ዋንጫ እንኳን ወደ 4 አሲስት እና 8 ግቦችን አስቆጥሯል። የሚችለውን ሁሉ ሰጥቷል። እንዲሁም የሱ ቲሞቹን ጓደኞቹን የሚችሉትን ነገር ሁሉ ለሱ አድርገዋል። የሚችሉትን ነገር አድርገዋል። ይህ ቀረ የሚባላቸው ነገር የለም። ምናልባት እንግዲህ በተለያዩ ቴክኒካዊና ታክቲካዊ ጉዳዮች የትናንትናውን ጨዋታ በፍጹም የበላይነት ተበልጠው ዋንጫውን አጥተዋል ማለት ነው። ከዚህ በዘለለ ግን የሚችሉትን ነገር ሁሉ አድርገዋል። በዚህ ምክንያት እንግዲህ ኮከብ ጎል አግቢነቱን ኪሊያን ምባፔ በ10 ጎሎች የፊፋ 2026 የዓለም ዋንጫ የኮከብ ግብ አግቢነት ብልጫውን ወስዶ አጠናቋል ማለት ነው። እንግዲህ ይሄም ምናልባት ወደፊት ለምናየው የባላንዶር አሸናፊ እጩነት ከሚዳርጉት ነገሮች አንዱ ሊሆን ይችላል። ይሄን ወደፊት የምናየው ይሆናል። እናንተስ በጨዋታው ምን ታዘባችሁ? አድማጮች የተሰማችሁን ስሜት እንዴት ነበር? ጨዋታው ማን ያሸንፍ ነበር እናንተ የምትጠብቁት? ማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።